ይህንን አላሁ ስብሓነሁ ወተዓላ ዘንድ የሚጠቅመውን ስንቅ አላህ ዘንድ የማያዋርደው የማያከስረው የማይታጣበትን ስንቅ ለመስራት የመጡ ቀናቶች ናቸው። አላህ ዘንድ ያለ ንግድ አለ፣ የማያከስር ንግድ አለ። ብዙ ንግድ ያከስራል። አሁን ብዙ ነጋዴ ስለማጥል ውስጥ ብዙ ንግድ ያከስራል። አያከስርም? አያከስርም ብለህ ታውቃላችሁ? የለም በቃ ሙህተመል ነው። 60% አለው ብሎ ያስገቡና 60% ከስር ልትወጣ ትችላለህ ነው አይደል? 60% ያለው ንግድ አለ። አላም በቃ ካለ ትነግረኛለህ። አለ ብሎ ይጠሩና ሙልጭ ብለህ ትወጣለህ። አላህ ዘንድ ሙልጭ ማለት የሌለበት ንግድ አለ አላሉ። በቃ ጋራንቲድ የሆነ ንግድ አለ። ገቢዎች ያውቀው ኦዲት አያውቀው ኦዲት ይመጣና የሆነ ሰራው ብለህ 60% ኪስ የገባ ቀን ማን ይደዛል? ኦዲተር ይመጣና አልሰጥም ያልከውን ገንዘብ ያስወጣለን። ያው ማስወጣት ቀላል ነገር ብቻ ነው። ሰው ያው ያስወራ መንገድ ላይ ቆም ብቻውን ሰው ሲያወራ ካገኘው ምን ሆነ? ገቢዎች አሉ። አንድ ጓደኛዬ ምን አለ? አንድ ጓደኛዬ ምን አለ መሰለህ? ሁሌ እንትን ነው የሚልከው፣ ተወካይ ነው የሚልከው። ገቢዎች ላከ ተወካይ ላከና የሆነ ኬዝ አልፈታለ ራሱ ባለቤቱ ካልመጣ አልመጣም ማለት ነው። አስደወለ ኧረ እባክህ ና እያለ ነው ምናምን ቃል ተወካዩ ዳስ ፈታኝ ማለት ቆይሽ ላገናኝ አንድ ያለን ሰውዬውን አገናኝ ሲያገናኝ ወላሂ አልመጣም። ሰው በገዛ ሁለት ነገር ያጣል እንዴ? እንዴት ምንድን ምን አሳጣው? ምን አደረገ? እንዴት ሰው ገንዘቡንም ጤናውንም እንኳን ያጣል። እኔ ባጠገባቸው ራሱ አላልፍም። መንገድ ላይ ረሳ ነበር መነሳለሁ። አላህ አኺራ እንደዚህ አይነት ነገር አይሰልጥም። ሰራው አደረኩ ብለህ ስትሄድ ኦዲተሮቹ ይቀመጡና ሲገለጥ اقرأ كتابك كفى بنفسك اليوم عليك حسيبا አንተ ራስህ መጽሐፍ ለዛኮ ባለሙያ የሰራው አንተ ነው የምታነበው። አንብብ ይላል አላህ ይሰጣል። ይሄ ነበር መዝገቡ ይባላል። اقرأ كتابك كفى بنفسك اليوم عليك حسيبا አንተ በቂ አንባቢ ነህ አንብብ ይባላል። ምክንያቱም አላህ ዱንያ እያለ إن الله كان عليكم رقيبا አላህ ፍጹም ተቆጣጣሪ ነበር በእናንተ ነገር ፍጹም ምንም ነገር አያልፍም ነበር ይላል አላህ። ወዳጆቼ አያልፍም ሳይሆን ሰዎች ሆነን ስታነቡት አላህ መጽሐፉን ልክ ተገልጦ ስታነቡት ማንበብ ትችላላችሁ። የዛን ቀን ስታነቡት ሰዎች ይላሉ አላህ አያስብለን የዛን ቀን ማሊ هذا الكتاب እንትን ይሄ መጽሐፍ ይላሉ አለ ሰዎች لا يغادر صغيرة ولا كبيرة إلا أحصاها ትንሽ አይል ትልቅ አይል ሁሉንም ይጽፋል ይሄ መጽሐፍ። እኛ እኮ ለቀልድ ነበር የተናገርነው ይላሉ። ያሹፉን ነበር እኮ ያልነው፣ እየቀለድን ነበር ወደዛ ቦታ ሄድ ነው። እንደዚህ ቁም ነገር አልመሰለንም ነበር እኮ ይላሉ። لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا يسروا سرا لك الدفيل ما يوتر على الله حاضرا مالت بعربية ቋንቋ كما أنني أراك سترى كتابك ذاك اليوم بما كنت تفعله ستادرقوا ينبروا النقر بسرع مزقبي لاي زاري እንዳደረከው ሆኖ ማየት ማለት ነው። ووجدوا ما عملوا حاضرا الله كل الرواء يظلم ربك أحد الله ما لنا يبدل مناج الله كتاباتنا بخير يا سيد بخير بخير የተጻፈውን ነገር የምናነበው ያደርገናል። ሰዎች እኮ ለማንበብ ያፍሩታል ኪታቡ ያዩትና ማሊ هذا الكتاب የኔ ስራዎች ናቸው ወይ ይላሉ። እነዚህ የምናነበው መጽሐፍ ነው አላህ የምናነበው መጽሐፍ ያልከ አድርጌዋለሁ ሰርቼዋለሁ ሲባል ኸይረኛ ነህ የሚባል መጽሐፍ አላህ ያድርግ። ማያከስር ንግድ አለ አላህ ማያከስር ንግድ አለ ወዳጆች። በዛሬዎቹ የተከበሩ ቀናት የተከበሩ ሌሊቶች ውስጥ ይሄን ንግድ ልንሰራ ነው የመጣነው። አላህ ምን አለ? ቲጃረተን ለን ተቡር አላቸው። ቲጃረተን ለን ተቡር ከጌታ ጋር ያለ ንግድ ነው። ያ ንግድ ፈጽሞ አያከስርም አለ አላህ።
የሚገርመው ነገር እነዚህ ንግድ ሜዳዎች ጠቅላላ የሚሰሩት በእነዚህ ቀናት ነው። እኛም የመጣነው እነዚህ ልንሰራ ነው። እነዚህ ልናደርግ ነው።